ሁላችንም በትምህርተ መስቀልና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት የእኛም ፈጣሪያችንና አምላካችን አባታችን ቅዱስ እግዚአብሔር ሆይ የሚያስፈራውን ሌሊት አንግተህ የማንከፍልበትን ብርሃን ሰጥተህ ሳናስተውለው ሕይወት የሆነን እስትንፋስን ለግሰህ ለዚህ ሰዓት በዚህ በተቀደሰ ስፍራ ቃልን እንድንሰማ እዚህ ያደረስከን ለዘላለሙ እናመሰግንሃለን። ጌታ ሆይ አስቀድመህ በነቢያት ኋላም ደግሞ ልጅህን ወደዚህ ዓለም ልከህ በመንፈስ ቅዱስ ሐዋርያትን ወደ ዓለም ከሰደድክ በኋላ ዓለምንም በወንጌል ቃል ያለመለምክ አምላካችን አሁንም በመንፈስ ለእኔ ቃልህን ትገልጥልኝ ዘንድ ለሕዝብም ልቦናቸውን ትከፍትላቸው ዘንድ እንለምንሃለን። ክቡር መምህራችን ቀሲስ ታደሰ፣ ክቡር መምህራችን መምህር ደረጀ፣ በዚያ ያላችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ ሁላችሁም የእግዚአብሔር ቤተሰቦች በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? አሜን። የቸርነት አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ካለን ሰዓት አንጻር ቀጥታ ወደ ትምህርቱ እገባለሁ ማለት ነው። እስቲ ቃሉን አብራችሁ ትላላችሁ። እናቴና ወንድሞቼስ የእግዚአብሔርን ቃል ሰምተው የሚያደርጉት እነዚህ ናቸው። የሉቃስ ወንጌል ምዕራፍ 8 ቁጥር 21። ይህን ቃል የተናገረው ዓለምን ካለመኖር ወደ መኖር ያመጣ እኛንም ሳይፈጥረን ገና በልቦናው ሲያስበን ስለወደደን ደስ ስላልነው በገዛ ፍቅሩ ለፈጠረን ስንበድለው እንኳ አዳምን ፍለጋ ገነት የገባ ከገነትም አዳም ቢወጣ አዳምን ፍለጋ ወደ ምድር የመጣ አዳም ሲኦል ቢገባ እንኳ አዳምን ፍለጋ ሲኦል የገባ ከሲኦልም ያወጣው መድኃኒታችን ኢየሱስ ክርስቶስ ነው። የትምህርታችን ዋና ዓላማ የሚሆነው የእግዚአብሔር ቤተሰብ የሚሆነው ሰው የእግዚአብሔርን ቃል ሰምቶ የሚያደርግ ሰው ብቻ እንደሆነ እንድንገነዘብ ነው። ሁላችንም የእግዚአብሔር ቤተሰቦች እንላለን አይደለም? የእግዚአብሔር ቤተሰብ ማለት ምን ማለት ነው? የእግዚአብሔር ቤተሰብ ሰውን የሚያሰኘው የእግዚአብሔርን ቃል ይሰማል፣ ሰምቶ ያደርጋል፣ ከዛ የእግዚአብሔር ቤተሰብ ይሆናል። ይሄ ነው የምንመለከተው በዚህ ትምህርታችን። አባቶቻችን ወንጌልን አራቱንም ወንጌል የማቴዎስን፣ የማርቆስን፣ የሉቃስን፣ የዮሐንስን ወንጌሎች በዓመት ውስጥ ከ50 በላይ ሳምንቶች አሉ። ከ365 ቀን ደግሞ አሉ በዓመት ውስጥ። በእያንዳንዱ ቀን የሚነበበውን ወንጌል፣ በየሳምንቱ የሚነበበውን ወንጌል፣ በየሳምንቱም የሚዘመረውን መዝሙር አስቀምጠውልን ሰርተውልናል። በዚህ ጊዜው ክረምት ነውና አሁን ከሰኔ 25 ጀምሮ እስከ መስከረም 25 ድረስ እነኚህ 3 ወራት ወርሃ ክረምት ይባላሉ። ከመቼ እስከ መቼ አልኳችሁ? ከሰኔ 25 እስከ መስከረም 25 ጽጌ የሚባለው ወር እስኪገባ ድረስ እስከ መስከረም 25 ያለው ምን ይባላል? ወርሃ ክረምት ይባላል። በዚህ በክረምት ገበሬው ያርሳል፣ ዘሩን ይዘራል፣ የዘራው ቡቃያው ያድጋል፣ ለእሸት ለፍሬ የሚበቃበት ጊዜ ነው። ስለዚህ አባቶች ይሄንን አስበው ጌታችን ኢየሱስ ክርስቶስ ስለ ዘሪው ምሳሌ ያስተማረውን ትምህርት በዚህ ሳምንት አስቀምጠውልናል። ጌታችን ደግሞ በተለያየ ምሳሌ ያስተምር ነበር። ለምሳሌ ዘሩን ሊዘራ ወጣ ብሎ ያስተምራል። ስለዚህ ይሄን ቃል ሲናገር ገበሬው አርሶ አደሩ ይሄን የእግዚአብሔርን ቃል በቀላሉ ይረዳዋል። ለእረኛ ደግሞ እረኛ በጎቹን ወደ መልካሙ ወደ ለመለመው መስክ ያሰማራቸዋል
ሲል በጎችን የሚጠብቀው እረኛ በእረኝነቱ በገዛ ስራው የእግዚአብሔርን መንግስት ይማራል። ሴቷ ደግሞ በእርሾ መንግስተ ሰማያት እርሾን ትመስላለች። ጥቂቷ እርሾ ጥቂቱ ብዙውን ዱቄት ወይም ብዙውን ቡኮ ምጥራለች ታቦካለች። ትልቁን ሊጥ ትንሿ እርሾ ታቦካለች። መንግስተ ሰማያትም ልክ እንደዚህ ሆነች ይላል። ስለዚህ ሴቶች እንጀራ ስትጋግሩ፣ ቡኮ ስታቦኩ፣ ዳቦ ስትደፉ የእግዚአብሔርን መንግስት ታስባላችሁ። ምክንያቱም በምሳሌ ስለተነገረ። አሳ አጥማጆች ደግሞ በመረብና በአሳ በታንኳና በባህር እየመሰለ መንግስተ ሰማያትን ያስተምራቸዋል። ስለዚህ እያንዳንዳችን የእግዚአብሔርን ቃል ላለመስማት ምንም ምክንያት የለንም። ሁሉም ሴትንም በእርሾ ገበሬንም በዘር እረኛንም በበጎች ነጋዴንም በመክሊት ሴትንም ደግሞ በምን በእርሾና በሊጥ እያሉ ያስራል። ስለዚህ ማንም ሰው የእግዚአብሔር ቃል አልገባኝም፣ አልተረዳሁትም፣ ልቤ ውስጥ አልቀመጥ አለኝ ብሎ ምክንያት ማድረግ አይችልም። ሁሉም በሚሰራው ነገር በቀላሉ ጌታችን በምሳሌ ያስተምሯል። ከነኛ ምሳሌዎች መካከል ትልቁን ስፍራ የሚይዘው ደግሞ የዘሪው ምሳሌ ነው። የምኑ ምሳሌ ያልኳችሁ? የዘሪው ምሳሌ። ጌታችን በሚያስተምርበት ሰዓት ወንጌልን እየሰበከ የምስራች እየተናገረ የታሰሩት ይፈታሉ፣ ያዘኑት ይጽናናሉ፣ የተሰበሩት ይጠገናሉ፣ የጨለመባቸው ብርሃን ይወጣላቸዋል እያለ ወንጌልን እየሰበከ የምስራች የደስታን ቃል እየሰበከ ይዘዋወር ነበር። በዚህ ጊዜም አጋንንት 7 አጋንንት ያወጣላት መግደላዊት ማርያም፣ ከተለያየ መናፍስትና ደዌ የተፈወሱ የባለስልጣን ሚስቶች ዮሐናና ሶስና የሚባሉ ጌታችንን ይከተሉት በገንዘባቸው ያገለግሉት ነበር ይላል። በምን ያገለግሉት ነበር? ከማገልገላቸው በፊት ግን ምን ያደርጉት ነበር? ይከተሉት ነበር ይላል። ምን ይሉት ነበር? አያችሁ፣ መጀመሪያ እግዚአብሔርን ከማገልገላችን በፊት ልባችን እግዚአብሔርን ሊከተል ያስፈልጋል። ምናችን አልኳችሁ? እግዚአብሔር እግራችንን አይደለም የሚፈልገው፣ ልባችንን ነው። መመላለሳችሁን ሳይሆን መመለሳችሁን ነው የምፈልገው ይላል እግዚአብሔር። ምናችሁን ሳይሆን መመላለሳችሁን ሳይሆን ምናችሁን። 1000 ቀን ተመላልሶ ካልተመለሰ ሰው 1000 ቀን በድሎ 1 ቀን መጥቶ ንስሐ ገብቶ የተመለሰ ሰው ይበልጠዋል። ለዚህ ነው ጌታችን ፈሪሳውያንን መንግሥተ ሰማያት በመግባት አመንዝሮችና ቀራጮች ይቀድሟችኋል። ፈሪሳውያን ወይ እናንተ ውሏችሁ አዳሯችሁ ቤተ መቅደስ ግን መንግሥተ ሰማያት ምን አትገቡ። አመንዝሮችና ቀራጮች ግን ውሏቸው አዳራቸው ኃጢአት ቦታ ነው። 1 ቀን ግን የእግዚአብሔርን ቃል ሲሰሙ ልባቸው ይሰበርና ንስሐ ይገባሉ። ቀድመዋችሁ መንግሥተ ሰማያት ይገባሉ። ስለዚህ መመላለሳችንን ሳይሆን ምናችን የሚፈልገው እግዚአብሔር መመለስ፣ ተመለሱ እግዚአብሔር። ስለዚህ እነዚህ ሴቶች ጌታቸውን ክርስቶስን በእግራቸው ብቻ ሳይሆን በልባቸው ይከተሉት ነበር። ከዛም ደግሞ የባለስልጣን ሚስቶች፣ የባለጠጋ ሚስቶች በራሳቸው ሰርተው ገንዘብ የሚያገኙ ሆነው በገንዘባቸው ክርስቶስን ያገለግሉት ነበር። በምናቸው ወገኖቼ? ለማገልገል የግድ ዘማሪ፣ ለማገልገል የግድ ሰባኪ፣ ለማገልገል የግድ ቄስ፣ ዲያቆን መሆን ይጠበቃል? ባላችሁ ነገር ማገልገል ይቻላል። አይነ ስውሩ ያገለግላል፣ እግር የሌለውም ያገለግላል፣ እጅ የሌለውም ያገለግላል። አገልግሎቱ መንፈስ ቅዱስ ነው የሚሰራው፣ ያገለግላል ሁሉ። ስለዚህ በምናቸው ያገለግሉት ነበር ይላል? በገንዘባቸው ያገለግሉት፣ ባላቸው ነገር ያገለግሉት ነበር። ስለዚህ እናንተ ባላችሁ ነገር ማንን አገልግሉ? እውቀትን ላይፈልግ ይችላል፣ ከእናንተ ሙሉ አካልን ላይፈልግ ይችላል። ግን ባይገርማችሁ ሕያው ሆኖ የሚንቀሳቀስ ሰው ልብ ግን አለው፣ በልቡ ማገልገል ይችላል። ማንም ሰው ልብ የሌለው የለም አይደል? በልባችሁ ግን እግዚአብሔር ማገልገል ይቻላል። ስለዚህ ጌታችን እነኚህ ሴቶች ሲከተሉት፣ ብዙ ሕዝብም ሲከተሉት አይቶ በምሳሌ ያስተምራቸው ጀመር ይላል። በምን ያስተምራቸው ጀመር? በመዝሙረ ዳዊት ላይ አፌን በምሳሌ እከፍታለሁ ይላል። አፌን በምን እከፍታለሁ? ልብ በሉ ልጆች፣ አሁን ቀረ እንጂ አሁን ስልክ ላይ ተጥደው፣ ቴሌቪዥን ላይ ተጥደው፣ ሌላ ነገር ላይ ተጥደው በልጅነት አይምሯቸው እውቀት የማይገነባላቸው ጥበበኛና አስተዋይ እግዚአብሔርን የሚፈሩ ሰውን የሚያከብሩ የማያደርጋቸው ነገሮች በሕፃንነታቸው እየተሞሉ ያድጋሉ። በልጅነታችን ግን አስታውሳችሁ ከሆነ አባቶች ምን ያደርጋሉ? ልጆችን እሳት ዙሪያ ቁጭ ያደረጉና
ተረት ብለው ያስተምሯቸዋል። የተደረገውንም ያልተደረገውንም ምሳሌ ያስተምሯቸዋል። ልጆች ገና ከልጅነታቸው ከ5 ከ6 ዓመታቸው ምሳሌን እየሰሙ ተረትን እየሰሙ ሲያድጉ ጥበበኞች፣ እውቀት የሞላባቸው፣ ነገር የሚገባቸው፣ ጠንቃቆች፣ አስተዋዮች ይሆናል። ስለዚህ ለልጆቻችሁ ምሳሌ ማስተማርን ከልጅነታችሁ ልመዱ። የመጽሐፍ ቅዱስን ታሪክ አንብቡላቸው። እነሱ ማንበብ ላይ ይጠበቅባቸው፣ ንገሯቸው። እንደው ስታሳያቸው ስልክም ቲቪም ስታሳያቸው የመጽሐፍ ቅዱስን ታሪክ ንገሯቸው። አይምሯቸውን የሚያጎለብት ነገር ንገሯቸው። ከዛ በኋላ ምን ይሆናሉ? ሲያድጉ እግዚአብሔርን የሚፈሩ፣ ሰውን የሚያከብሩ፣ ለሀገር የሚጠቅሙ፣ ቤተክርስቲያንን የሚያገለግሉ፣ ለሃይማኖታቸው ቀናተኛ ልጆችን ታፈራላችሁ። ስለዚህ ጌታችን በምን አስተማራቸው ይላል? በምሳሌ አስተማራቸው። ምሳሌው እንዲህ ነው ይላል። ዘሪ ዘሩን ሊዘራ ወጣ። ዘሩን ሲዘራ አንዳንዱ ዘር በመንገድ ላይ ወደቀ፣ ወፎችም መጡና በሉት። አንዳንዱ ዘር ደግሞ በጭንጫ ላይ ወደቀ። ጭንጫ ማለት ከላይ ለስላሳ ይመስላል፣ ጥቂት ግን ቆፈር ስታደርጉ ከስር ግን ቀቀት ድንጋይ ነው። ስለዚህ ስር ስላልነበረው ቶሎ አደገ። ግን ስር ስላልነበረው እርጥበትም ስላልነበረው ግን ምን አለ? ደረቀ። ሶስተኛው ዘር ደግሞ በእሾህ መካከል ወደቀ። መሬቱ መልካም ቢሆንም እሾህ ስላበቀለ ሲያድግ ሊያፈራ ሲል ክንፉን ሊዘረጋ ሲል እሾሁ አነቀው፣ ፍሬ እንዳያፈራ። አራተኛው ዘር ደግሞ በመልካም መሬት ላይ ወደቀ፣ 100 እጥፍ አፈራ ይላል። 30 60 አፈራ ይላል። ደቀ መዛሙርቱ ይህንን ምሳሌ ሲነግራቸው 12ቱ ሐዋርያት ጌታ ሆይ ስለምንም በምሳሌ ትናገራለህ? የምሳሌው ትርጉም ምንድን ነው ብለው ጠየቁት። ካልጠየቁ ምን አይሉ? አያውቁም። ካላወቁ ደግሞ አይጸድቁም ይባላል። እውቀት የምንላችሁ የዓለሙን እውቀት አይደለም። ብዙ ፈላስፎች ተመራምረዋል፣ ግን መልስ ማግኘት ሳይችሉ ሞተዋል። የዘላለም ሕይወት ሳያገኙ በጣም ብዙ አዋቂዎች ተመራምረዋል። እግዚአብሔር የሚባለውን ለማግኘት ብዙ በራሳቸው እግዚአብሔርን በጸሎት ሳይጠይቁ በራሳቸው ተመራምረው እግዚአብሔር ሳያገኙ ሞተዋል። ለጥያቄዎቻቸው መልስ ሳይመለስላቸው ሞተዋል። የጥያቄዎች ሁሉ መልስ ማጋን ያለ እግዚአብሔር ጋር ያለ። የእውነት ሁሉ መጨረሻ ማን ነው? የብርሃን ሁሉ ብርሃን ማን ነው? እግዚአብሔርን ያላገኘ ሰው ከንቱ ሲንከራተት ነው የሚኖረው ወገኖች፣ ሲንከራተት። እግዚአብሔርን ያገኘ ግን መልስ አገኘ። እግዚአብሔር ራሱ መልስ ነው። የብዙ ጥያቄዎች መልስ፣ ብዙ ሺህ ጥያቄዎች በአንዱ በእግዚአብሔር ይመለሳል። ስለምን በምሳሌ ታስተምራለህ ብለው ጠየቁት። መረዳት ፈልገው እንደዚህ ያላቸው፣ የመንግስተ ሰማያትን ሚስጥር ማወቅ ለእናንተ ተሰጥቷችኋል። እነኚህ ግን እያዩ እንዳያዩ፣ እየሰሙ እንዳይሰሙ በምሳሌ ነግራቸዋለሁ አለ። ለምንድን ነው ካላችሁ እነኚህ ሰዎች ቅድም እንደነገርኳቸው በእግራቸው እንጂ በልባቸው አይከተሉትም ነበር። ስለዚህ የሚነግራቸውን በጥሬው ቢነግራቸው አይገባቸውም። ቀለል አድርጎ በምን ነገራቸው? በምሳሌ። ለሐዋርያት ግን ያለ ምሳሌ በጥሬው ራሱ ቢነግራቸው ሐዋርያት መንግስተ ሰማያትን ሚስጥር ማወቅ ለእናንተ ተሰጥቷችኋል። ምክንያቱም ሀብት ንብረታችሁን ጥላችሁ ወደኋላ ይሄ ያስፈራኛል፣ ይሄ ያሰጋኛል፣ ይሄ ነገር እንዴት ነው ሳትሉ እኔን ጥላችሁ ተከትላችኋል። የተከተላችሁ በእግራችሁ ሳይሆን በምናችሁ ነው? በልባችሁ ነው። ስለዚህ ልባናችሁ ክፍት ስለሆነ የእግዚአብሔርን ቃል ስነግራችሁ ትሰማላችሁ፣ ፍሬ ታፈራላችሁ። ለእነኚህ ግን ይከተላሉ፣ ታምራቴን ያያሉ፣ እንጀራዬን ይበላሉ፣ ውሃዬን ይጠጣሉ፣ ይፈወሳሉ። ነገር ግን በልባቸው አይከተሉ። ያጎደለባቸው ነገር እኮ የለም። አድኗቸዋል፣ አያምኑበትም። ፈውሷቸዋል፣ አያምኑበትም። አጋንንት አውጥቶላቸዋል፣ አያምኑበትም። ሽባን ተርትሮላቸዋል፣ ግን ምን አይሉበትም፣ አያምኑበትም። ለሐዋርያት ግን ምንም ታምር አልሰራላቸውም። ለሐዋርያት ለህዝቡ የሰራውን ተአምር የሐዋርያትን አላደረገላቸውም። ወገኖች ለማይሰራውን ተአምር አልኳቸው። ለህዝቡ ያደረገውን ተአምር ለሐዋርያት አላደረገላቸው። ለሐዋርያት 2 ጊዜ አሳ በርክቶ ሰጥቷቸዋል። ከባህር ከማዕበል አድኗቸዋል። ህዝቡን ግን ወገኖቼ የሞተውን አስነስቷል። አልዓዛር ሕፃን የሞተበት አስነስቷል። እንደው ባህር ከማቆምና ሙትን ከማስነሳት የትኛው ይከብዳል?
ወገኖቼ ለሐዋርያት ካደረገው ይልቅ ለሕዝቡ ያደረገው ይበልጣል። ነገር ግን አምኖ የተከተሉት እነማን ናቸው ወገኖቼ? ሐዋርያት። ወገኖቼ እናንተ እንደ ሕዝቡ ነው መሆን የምትፈልጉት? እንደ ሐዋርያት? እንደ ሐዋርያት በእግራችሁ ብቻ ሳይሆን በምናችሁ? በልባችሁ። ስለዚህ ለሕዝቡ በምሳሌ ነግራቸዋለሁ፣ ለእናንተ ደግሞ ምሳሌውን ልተርጉምላችሁ አላቸው። ምስጢሩን ልግለጥላችሁ። ዘር የተባለው የእግዚአብሔር ቃል ነው አላቸው። ምን የተባለው? ዘር የተባለው የማን ቃል ነው? እግዚአብሔር ቃል ነው። አባቶች ደግሞ ዘሪ የተባለው ከሰማየ ሰማያት ወረደ፣ በድንግል ማርያም ማኅፀን አድሮ ከሥጋዋ ሥጋ ነስቶ ከነፍሷ ነፍስ ነስቶ እሷኑ መስሎ የተወለደ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ምኑ? ገበሬው። ምኑን የሚዘራው? ዘሩን የሚዘራው። ዘሩ ደግሞ ምንድን ነው? የእግዚአብሔር ቃል ወንጌል። ምሳሌውን ተረጎመላቸው። አሁንም በመንገድ ላይ የወደቀው አለ። ዘሩ መንገዱ ላይ አርፏል አላረፈም? ይሄ ማለት ቃሉን ሰምተዋል ሰዎቹ። ቃሉ ምን ብለዋል? ጆሮአቸው ላይ አርፏል፣ ሰምተዋል። ነገር ግን ሰይጣን ቃሉን እንዳያምኑ ከልባቸው ይወስደዋል። ምኑን እንዳያምኑ? አልሰማንም አይሉም ወገኖቼ። ቅዱስ ጳውሎስ እንደዚህ ይላል፣ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። እስኪ ይህን ቃል ከኔ ጋር በሉ። እምነት በሉ ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ምን ማለት ነው? ካላመናችሁ አትድኑ። ለማመን ደግሞ መስማት አለባችሁ። መስማት ያለባችሁ ደግሞ እንቶ ፈንቶን ሳይሆን የእግዚአብሔርን ቃል ነው ይላል። የምን ቃል ነው? ያለ እግዚአብሔር ቃል መዳን ስለማይቻል። ዓለም የተፈጠረው በእግዚአብሔር ቃል ነው። ዓለም የዳነው በማን ቃል ነው? እግዚአብሔር ቃል። ስለዚህ ምን አላቸው? እነዚህ ሰዎች ቃሉን ሰምተዋል፣ ዘሩ ወድቋል። ግን መጣና ወፍ ወሰደው፣ ወፍ በላው። ይሄ ማለት ቃሉን ሰምተዋል፣ ግን እንዳያምኑ ሰይጣን ከልባቸው ላይ ቃሉን አስረሳቸው። ወይ በጭንቀት ወይ በሐዘን ወይ በመርሳት ወይ ሌላ ስጋዊ ሐሳብ በማሳሰብ ሰይጣን ቃሉን ከልባቸው ላይ ምን አለው? ወሰደው። ሰምተዋል፣ እንዳያምኑ አደረገው። ሰይጣን ቢቻለው የእግዚአብሔርን ቃል እንዳንሰማ ያደርጋል። እንደው ይሄ ካልተቻለው የሰማነውን ከልባችን ይወስዳል። እንዳይሰማ የሚያደርገው እንዴት ነው? ሰባኪዎችን ያባራል። ምን ይላል አልኳችሁ? ልክ ቅዱስ ጳውሎስ በአይሁድ ልብ እያደረ በአሕዛብ ልብ እያደረ ጳውሎስ ወንጌል ሲሰብክ ሂዱ ጳውሎስን ግደሉ የሚል ያስነሳል። ከዛ ሄደው ጳውሎስን ሲያሳድዱት ህዝቡ ምን አይማርም ማለት ነው። ሰይጣን የሚያደርገው ይሄን መጀመሪያ ወንጌል የሚያስተምሩትን እየጠረገ ምን ይላል? ያባርራል። ከዛ በኋላ ህዝቡ ወንጌል እንዳይሰማ ያደርጋል። ጌታ ደግሞ እንደዚህ ይላል፣ ህዝቤ እውቀት ከማጣቱ የተነሳ ምን አለ? ጠፋ ይላል። ካልሰማን አናውቅም፣ ካላወቅን ደግሞ እንጠፋለን። ስለዚህ ሰይጣን የሚያደርገው ቢቻለው የእግዚአብሔር ቃል የሚናገረውን ሰው ያባርራል፣ ያሳድዳል። ከዛ በኋላ ምእመኑ ቃሉን የሰማው እንኳን ቢሆን ከልቡ ምን ይላል? ይወስዳል። ይሄኛው አንደኛው ምሳሌ ነው። ሁለተኛው ምሳሌ ደግሞ ጭንጫ ላይ የወደቀውን ጭንጫ ከላይ ለስላሳ ነው፣ ግን ዘሩ ሲወድቅ ቶሎ ያድጋል ከላይ። ስሩ ሲዘረጋ ግን ከስር ምንድን ነው? አለት ነው፣ ድንጋይ ነው። እርጥበት ስለሌለው ወዲያውኑ ያድጋል፣ ወዲያውኑ ምን ይላል? ይደርቃል። ይሄ ማለት ቶሎ ይሰማሉ፣ ቶሎ ያምናሉ፣ ቶሎ ይክዳሉ። ይሰማል፣ ከዛ ምን ይላል? አቤት ይላል። ዛሬ በቃ ንስሐ ካልገባው ይላል። የሆነ መከራ ሲመጣበት ጥሎ ይሸሻል። በእውነት እግዚአብሔርን መቼም አልጠረጥረው ይላል። ግን የሆነ ቀን መከራ ሲመጣ ይጠረጥረዋል መልሶ እግዚአብሔር። ቶሎ ያምናሉ፣ ቶሎ ይክዳሉ። ስር የሌላቸው ይላቸው። ምን የሌላቸው? አንድ ዛፍ ስር ከሌለው በግንዱ ብቻ ሊኖር ይችላል። ስሩ ነው ውሃ የሚሰጠው፣ ጠቃሚ ማዕድን የሚያቀብለው ለቅርንጫፉ ለግንዱ ምኑ ነው? ስሩ ከሌለ ከደረቀ፣ ስሩ ከተመታ ግን ግንዱም ቅርንጫፉ ምን ይላል? ይደርቃል። ክርስቲያን ስሩ ከተነካ፣ እምነቱ ከተነካ፣ በክህደት ከገባ፣ በጥርጣሬ ልብ ውስጥ ከገባበት ከዛ በኋላ መንፈሳዊ ሕይወቱ ይደርቃል፣ ልምላሜ። ሶስተኛው ምሳሌ ደግሞ በእሾህ መካከል ይወደቀ። በእሾህ መካከል ምን አለ? ወደቀ። ዘሩ ከዛ ምን አለ? አደገ። ትንሽ እያለ ችግር አልነበረው። ገና ምን አልዘረጋም? ክንፉን አልዘረጋም። ክንፉን መዘርጋ ሲጀምር ግን እሾሁ ምን አለው? አንቀው። ሙሉ ፍሬ እንዳያፈራ አደረገው ይላል። ምን ፍሬ እንዳያፈራ? ምን አይነት በእሾህ የታነቀ ፍሬ ሊያፈራ ይችላል። ፍሬው ግን ወይ ለመብል አይሆንም፣ ወይ ቀጣይ ለዘር አይሆንም። እነኚህ አለ በዓለም
በገንዘብ ፍቅር ተተብትበው በዓለም ምኞት ተይዘው በዚህ ዓለም ታይቶ በሚጠፋው ጤዛ አሁን ታዩታላችሁ። በኋላ ደግሞ ፀሐዩ ሞቅ ሲል ይላል። ዓለም ልክ እንደዚህ ነው። ዓለም ላይ ምንም በጎ ነገር ቢኖር ራሱ ወገኖቼ ከእግዚአብሔር ጽድቅና ከመንግስቱ በቀር ወደ ሰማይ ዘመን የምንሄደው ነገር የለም። ምንም ነገር ቢኖር ስለዚህ ሰዎች በዚህ ዓለም በሚጠፋው ነገር ተታለው በባለጠግነት፣ በገንዘብ፣ በምቾቱ፣ በስልጣኑ፣ በሌላው ነገር ተታለው እንደ እግዚአብሔር ቃል ሳይኖሩ ፍሬ ሳያፈሩ በእነሱ ምክንያት ሌላ ሰው ወደ መዳን ሳያመጡ ታንቀው ይቀራሉ። አራተኛው ይሄ ደግሞ 30 60 100 ያማረ ፍሬ ምን ይላሉ? ያፈራሉ። ይሄ ደግሞ መልካም መሬት ይላል። ጌታችን ያደነቃቸውና ያከበራቸው መንገድ ላይ የወደቀውን አይደለም፣ የማያምኑትን ማለት ነው። ሁለተኛ ደግሞ ጭንጫ ላይ ቶሎ አምኖ የሚክዱትንም አይደለም። እናምናለን ግን ያቀማቸውን መስራት ያለባቸው ሳይሰሩ ታንቀው በምኞት ተተብትበው የሚያልፉትንም ወቀሰ። ያደነቃቸው ግን 30 60 100 የሚያፈሩትን እንደ አቅማቸው። ጌታችን ከአቅማቸው በላይ አይጠይቅም። 30 የሚጠየቅበት የሚያደርግ ሰው 60 አይጠይቀውም እግዚአብሔር። ምክንያቱም አቅሙን ያለ አቅማችን እግዚአብሔር አይጠይቅም። ከአቅሜ በላይ ነው። ወንጌላዊ ዮሐንስ ይላል ትእዛዛቱ ከባዶች አይደሉም ይላል። ትእዛዛቱ ምን አይደሉም? አዎ ለሰነፍ ሰው ነው እንጂ እግዚአብሔርን ለሚያምን ሰው ትእዛዛቱ ከባድ አይደሉም። ለልጅ መቼም የአባቱ ትእዛዝ ከብዶት አያውቅም ከታዘዘ። ለማይታዘዝ ልጅ ግን ተነስተ ውሃ አቀብለኝ የሚለውን ትእዛዝ ለሱ ምንድነው? ጭንቅ ነው፣ ከባድ ነገር ነው ውሃ ተነስቶ ማቀበል። ለሰነፍ ልጅ ግን በብርጭቆ ውሃ ቀርቶ ለእናት ለአባቱ ማቀበል ራሱ ስንፍና ይሆንበታል። ግን የታደለው ጋራ ወጥቶ ቁልቁለት ወርዶ የትም ሄዶ በበረሃ ሄዶ ውሃም ቀርቶ ይመጣል። እናትና አባቱን መታዘዝ ያስፈልጋል። ትእዛዛቱ ግን ከባዶች አይደሉም። 30 ይጠይቀናል፣ 30 ብቻ ከኛ ካቅማችን በላይ 60 ከጠይቀን 60 ምን ማለት ነው? ፍሬ ወገኖች፣ አሁን ፍሬው ማፍራቱና ፍሬ ማለት ምን ማለት ነው? መጀመሪያ እኛ ራሳችን አምነን የመንፈስ ፍሬዎች የተባሉትን ፍቅር፣ እምነት፣ ተስፋ፣ ቸርነት፣ የዋህነት፣ ገርነት፣ ንጽህና፣ ቅድስና፣ ትዕግስት የሚባሉትን ማፍራት አለ። አያችኋቸው? እነዚህ ነገርኳችሁ ነገሮች እነኚህ ከሌሉ ፍሬ አልባ ነን ማለት ነው። ትዕግስት ከሌለ አንድ ፍሬ ተቀጥፎ ወድቋል ማለት ነው። ፍቅር ከሌለ ዋናው ፍሬው በስብሷል፣ ተበላሽቷል። እምነት ከሌለ ዋናው ፍሬ ተበላሽቷል። የመንፈስ ፍሬዎችን አፍሩ መጀመሪያ በራሳችሁ ህይወት። ሁለተኛ ደግሞ ፍሬ የሚባለው እናንተ ክርስቶስ ያዘዛችሁ አድርጋችሁ የእናንተን ህይወት አይተው ወደ እግዚአብሔር በንስሐ የሚመለሱ ሰዎች የእናንተ ፍሬዎች ናቸው የሚባሉት። የማፍሬዎች ወገኖች እንደኔ ወደ መረታ ይቆማችሁ ላሰብኩ ትችላላችሁ፣ እንደ ወንድሜ ላዘምሩ ትችላላችሁ፣ እንደ አባታችን ላትመሰክሩ ትችላላችሁ። ግን ምን አለ ወገኖች፣ በጉርብትናችሁ መልካም ጎረቤት ከሆናችሁና ጎረቤታችሁ በእናንተ ምክንያት እግዚአብሔርን የሚያመሰግን ከሆነ ያ ጎረቤታችሁ ለእናንተ የእምነት ፍሬ ነው የሚባለው። አሁን ገባችሁ? ፍሬ ማለት አላችሁ እንደዚህ ያፈራችሁት ፍሬ በእናንተ ምክንያት ወደ እግዚአብሔር ያመጣችሁ ሰው አለ። በፍቅራችሁ፣ በእምነታችሁ፣ በጨዋነታችሁ፣ በርህራያችሁ፣ በትዕግስታችሁ ማርካችሁ ወደ እግዚአብሔር ያመጣችሁ ሰው አለ። ራሳችሁን ስለውጣችኋል። ፍሬ የሚባለው ይሄ ነው። እነኚህን ነው እግዚአብሔር የሚፈልገው። እነኛ ሶስቱን እግዚአብሔር ትክክል አይደላችሁም። የሚክደውን አይቀበልም፣ ቶሎ አምኖ የሚጠራጠረውንም አይቀበልም፣ ከመጀመሪያውም የማያምነውንም አይቀበልም። አምናለሁ ብሎ ግን የሚጠበቅበትን ስራ የሚጠበቅበትን ፍሬ የማይሰጠው በሌላ ነገር ተተብትቦ ያለውንም ከስራቱ ያለውንም እግዚአብሔር እንደዚህ አይነቱን አይፈልግም። እግዚአብሔር የሚፈልገው ለምለሙ መሬት ዘሩ ጠብ ሲል ወዲያውኑ ቡቃያ፣ ወዲያውኑ ቅርንጫፍ፣ ወዲያውኑ አበባ፣ ወዲያውኑ ፍሬ 30 60 መቶ የሚያፈራውን ፍሬ እግዚአብሔር ይፈልጋል። ፍሬ አወቃችሁ። አሁን በህይወታችሁ ፍቅርን፣ እምነትን፣ ቅድም የነገርኳችሁ የመንፈስ ፍሬ ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 16 ጀምሮ የዘረዘራቸው የሥጋ ስራዎችን ጥላችሁ የመንፈስ ፍሬዎችን ደግሞ አፍሩ። በግል ህይወታችሁ በራሳችሁ እናንተ ተለወጡ መጀመሪያ በልባችሁ። ከዛ ደግሞ የእናንተ የተለወጠ ህይወት ምንም ሳትሰብኩ
ኑ ምናምን ብላችሁ ጥሪ እንኳን ሳታቀርቡ ሰዎች እንዲሁ አይተዋችሁ ምን ይላሉ? ያምናሉ። ምክንያቱም ቀጣይ ክርስቶስ እንደዚህ ብሏቸዋል። መብራትን አብርተው ይላል ከአልጋ በታች አያስቀምጡትም ይላል። ምንን አብርተው? እስኪ የቤታችሁ ባላገሮች ፋኖስ ለኩሳቸው የኩራዝ ለኩሳቸው የጋ ነው የምትሰቅሉት? ግድግዳው ላይ ወይም ደግሞ መሰሶ ላይ ከፍ አድርጋችሁ አይደለም? እሺ ከተሜዎች ደግሞ መብራት የምትጠቀሙ አምፑላችሁ ካርጋችሁ ስር ነው ያለው፣ ኮርኒስ ላይ ነው። በቃ ባጭር ቆቃ መብራት አብርተው አልጋ ስር አይከቱትም ማለት አምፑሉን አልጋ ስር አያስሉትም። ኩራዝ ለኩሰው አልጋ ስር አያስቀምጡትም። ከውጪ ያሉት ሰዎች ከጨለማው ላይ የነበሩ ሰው ወደ ቤቱ ሲገቡ ለሁሉም እንዲያበራ በመቅረዝ ላይ ያኖረዋል፣ ከፍ አድርጎ ያኖረዋል። ስለዚህ በጎ ስራችሁን አይተው ይላል የሰማይ አባታችሁን እንዲያመሰግኑ መብራታችሁ በሰው ፊት ይብራ። ምን ማለት ነው ይሄ? በጎ ስራችሁ፣ እምነታችሁ፣ ክርስትናችሁ ይገለጥ። እናንተን አይተው ሰዎች እግዚአብሔርን ያመስግኑ። እናንተን አይተው ሰዎች ንስሐ ይግቡ። እናንተን አይተው ሰዎች መልካም ይሁኑ። እናንተን አይተው ሰዎች መጽዋቾች ይሁኑ እያለ ነው። መብራታችሁን አትበሉ፣ አትደብቁ ይላል። ግልጽ ነው አይደል ሐሳቡ? ጌታችን እንደዚህ ከተናገረ በኋላ እንዲህ ሲያስተምር ሰዎች መጡና ጌታችንን እናትህና ወንድሞችህ ከውጭ ቆመው ሊያገኙ ይፈልጋሉ። ብዙ ሕዝብ ስለነበረ ድንግል ማርያምና ወንድሞቹ ማለት የዮሴፍ ልጆች አብሮ አደጎቹ አንድ ቤት አብሮ ያደጉት ያው የወንድም ልጅ፣ የአጎት ልጅ፣ የአክስት ልጅ በእስራኤል ባህል ምንድነው የሚባለው? ወንድም ይባላል። ምን ይባላል? ወንድም ይባላል። እንኳን እሱ ይቅርና የሥጋ ዝምድና ይቅርና እኛ ራሳችን የሥጋ ዝምድና የሌለን ወንድማማቾች እህትማማቾች የምንባለው። ምክንያቱም አባታችን ስንት ነው? አንድ አባት እግዚአብሔር ይመስገን። የአንድ አባት ልጆችን ሁላችን ወንድማማችና እህትማማቾች ነው። በእስራኤላውያን ባህል ደግሞ የአጎት ልጅ፣ የአክስት ልጅ፣ ወንድም ልጅ፣ የእህት ልጅ ሁሉ ምን ይባባላሉ? ስለዚህ የዮሴፍ ልጆች ለክርስቶስ ምን ተብለዋል? ወንድሞች። ከድንግል ማርያም ጋር መጡና ይፈልጓል። ብዙ ሕዝብ ስለነበረ እየተጋፉ አላገኙትም። መልእክተኛ ልከው እናትህና ወንድሞችህ ይፈልጉሃል አሉት። ቃሉ ምን ነበር ያልኳችሁ ቅድም? እናቴና ወንድሞቼስ በሉ የእግዚአብሔርን ቃል ሰምተው የሚያደርጉት እነዚህ ናቸው። ምሳሌው ስለምንድን ነው? ቅድም የነገርኳችሁ ዘሩ የምን ምሳሌ ነው? የእግዚአብሔር